ሰሞኑን በተደጋጋሚ ወደ ልቤ እየተመላለሰ ያለ አንድ ጥያቄ አለ። ይህም ጥያቄ የብዙዎቻችሁ ጥያቄ ነው ብዬ ስላሰብኩኝ ነው በዚህ ቪዲዮ ወደ እናንተ የመጣሁት። ይህም ጥያቄ ምንድነው? ሐሰተኛው ክርስቶስ አሁን ባለንበት በዚህ ዘመን አለ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ምንም እንኳን ራሱን ይፋ ባያደርግም ይፋ አድርጎ ባይገልጥም አሁን የሚሆኑትን ነገር በምድር ዙሪያ በዓለም ዙሪያ ሁሉ እየሆኑ ያሉትን ነገር ስታዩና ስትመለከቱ ይህ ሐሰተኛ ክርስቶስ የሆነ ቦታ ላይ ያለና አሁን በዓለም ላይ ለሚሆኑት ነገሮች ከበስተጀርባ ያለውን ነገር የሚመራው እሱ ነው ብላችሁ ታስቡ ይሆናል። ዛሬ በዚህ ቪዲዮ ለጥያቄ እንደ ምክንያት የማነሳላችሁ ሁለት ዋና ዋና ነገሮችን ነው። የመጀመሪያው ምክንያት ዓለም ባልተረጋጋ ሁኔታ ላይ መሆኗ፣ በልዩ ልዩ ስፍራ ላይ ጦርነቶች፣ ግጭቶች መኖራቸው፣ የመሬት መናወጦች፣ መንቀጥቀጦች፣ የተፈጥሮ አደጋዎች መብዛታቸው፣ የሰዎች ልብ በእግዚአብሔር ላይ ማመጽ፣ እነዚህ ሁሉ ሁኔታዎች በአሁን ሰዓት በዓለም ላይ እየሆኑ ነው ያሉት። ኢየሱስ ክርስቶስ በማቴዎስ 24 ላይ ስለ መጨረሻው ዘመን የሰጠው ምልክቶች ናቸው። ልዩ ልዩ የምድር መናወጥ በዓለም ዙሪያ ይሆናሉ። ህዝብ በህዝብ፣ መንግስትም በመንግስት፣ ህዝብ በመንግስት፣ መንግስትም በህዝብ ላይ እያመጸ ያለበት ጊዜ ቢኖር አሁን ነው። በልዩ ልዩ የዓለማችን ቦታ ላይ ትልልቅ ጦርነቶች እየተካሄዱ ያለበት ጊዜ ላይ ነው። አሁን ያለው የዓለም ስርዓት ይህን ሁሉ ነገር የሚያስተካክል፣ ኢኮኖሚን ወደ አንድ የሚያመጣ፣ ሰላምን የሚያመጣ አንድ መሪን እየፈለገ ያለ ነው የሚመስለው። ምክንያቱም ብዙዎች ባለስልጣናት ለዚህ ነገር መፍትሄ ማምጣት አልቻሉም። በተለያየ ስፍራ ላይ ጦርነቶች ነው የሚሰሙት። እየተነገረ ያለው ጦርነቶች ነው። የኢኮኖሚ ጦርነት፣ የሰላም ጦርነት፣ የተለያዩ አይነት ጦርነቶች በዓለም ዙሪያ እየተደረጉ ነው። ዓለም ባልተረጋጋ ሁኔታ ላይ ነው ያለችው። ይህ ሁኔታ ደግሞ ለሐሰተኛው ክርስቶስ መምጣት በር ከፋች ነው። ለሐሰተኛው ክርስቶስ መገለጥ ነገርን የሚያመቻችለት ነው። ምክንያቱም በዚህ ሰዓት ሐሰተኛው ክርስቶስ ሲገለጥ ዓለም እጆቿን ዘርግታ ልትቀበለው ዝግጁ ናት። ለምን ካልን ዓለም የተረጋጋን ኢኮኖሚ ይፈልጋል፣ የተረጋጋ ሰላምን ይፈልጋል። ይህንን ይዞለት የሚመጣን ሰው ለመቀበል ልቡን ከፍቶ ዝግጁ ሆኖ እየጠበቀ ነው ያለው። ስለዚህ ሐሰተኛውም ክርስቶስ የሚመጣው እንደዚህ ባለ ሁኔታ ላይ ነው። መጽሐፍ ቅዱስም የሚነግረን በትንቢተ ዳንኤል ላይ የተለያዩ ስምምነቶችን እያደረገ ነው የሚመጣው። በኋላ ላይ ምንም እንኳን ስምምነቱን ጥሶ አፍርሶ የራሱን ሐሳብና እቅድ የአውሬውን ሐሳብና እቅድ ቢያስፈጽምም ነገር ግን መጀመሪያ ላይ ሲመጣ ስምምነቶችን ይዞ ነው የሚነሳው። ይህንን ነው መጽሐፍ ቅዱስ የሚነግረን። ስለዚህ የመጀመሪያው ምክንያት ዓለም ላይ ያለው አሁን እያየነው ያለው የዓለም ስርዓት አለመረጋጋት ነው። ሁለተኛው ምክንያቴ ትንሽ አነጋጋሪ ነው። እኔም ራሴ እርግጠኛ ስላልሆንኩበት ስሙን ልጠቅስላችሁ አልችልም። ስሙን መጥቀስ ማስፈላጊ ነው ብዬ አላመንኩበትም። ነገር ግን አመጣጡና ሁኔታውን ሳየው በመጽሐፍ ቅዱስ ክፍሎች ውስጥ ያሉ ትንቢቶች ስለ ሐሰተኛው ክርስቶስ አካሂድ፣ አመጣጥ፣ ከመገለጡ በፊት የሚያልፍባቸውን መንገዶች ሲተነብይ ሲናገር የሚያደርጋቸው አካሂድ ከመጽሐፍ ቅዱስ ትንቢት ጋር ስለተመሳሰለብኝ ነው። ይህ ሰው ከቅርብ ጊዜ ወደዚህ ባሉ ትልልቅ ሚዲያዎች ላይ በሰላም ተደራዳሪነት እንዲሁም በኢኮኖሚ ተደራዳሪነት የሚታወቅ ሰው ነው። ለምሳሌ በምስራቅ ዙሪያ ያሉትን ሀገራቶች በአንድ ስምምነት ውስጥ እንዲመጡ ያደረገ ሰው ነው። በኋላም በሩሲያና በዩክሬን ጦርነቶች መካከልም የሰላም ድርድርን ያደረገ የሞከረ ሰው ነው። ሙሉ ለሙሉ ባይሳካም ከዛም በኋላ በነበረው በኢራንና በአሜሪካ በእስራኤል መካከልም በነበሩ ጦርነቶች እንዲሁ የድርድር ሐሳብን ያቀረበ የተደራደረ ሰው ነው። ይህም ስምምነት ባይሳካም እስራኤልና በጋዛ መካከል በነበረው ስኬታማ ነው ተብሎ በሚቆጠረው ስምምነቶች ውስጥ የዚህ ሰው ስም ይጠራል። አሁንም ዓለም ላይ ትልልቅ የሚባሉ ከባድ የሚባሉ ጦርነቶች ያሉበት ቦታ ላይና ግጭቶች ባሉበት ቦታ ላይ ግንባር ቀደም የሰላም ተደራዳሪ ሆኖ የሚቀርብ ሰው ነው። መፍትሄን የሚያመጣና የሚያስማማ አይነት ሰው ነው። ሐሰተኛውም ክርስቶስ በመጽሐፍ ቅዱስ እንደተተነበየለት አመጣጡ ይህን በመሰለ ስርዓት ነው። መጀመሪያ ላይ ጥሩ ሐሳብን ነው የሚያመጣው። ባለምጡቅ አእምሮ ነው። ብዙዎች ሊስማሙ የሚችሉበትን መንገድ ነው የሚያሳየው። ብዙዎችን ወደ አንድ መሰብሰብ የሚችል ነው። ከበስተጀርባው ግን ይህን ሁሉ እንዲያደርግ በሰዎች ልብ ውስጥ የማሳመን ጥበብ እንዲኖረው ከኋላው ከበስተጀርባው
በአውሬው በቀጥታ የሚደገፍ የጨለማው ዓለም ሰራተኛ ነው። ስለዚህ ልዩ ልዩ ግጭቶች ባሉበት ቦታ ላይ የሰላም ተደራዳሪ በኢኮኖሚም ተደራዳሪ ሆኖ የሚያቀርባቸውን ሀሳብ ሀገራት እንዲቀበሉት ያደርጋል። ይህን የሚያደርገው ከጀርባው ያለው የጨለማ ኃይል መከናወንን ይሰጧል። በኋላ ላይ ግን ስምምነቱን እንደሚያፈርስና ለሱ አልገዛም አልታዘዝም፣ ለአውሬው ምስል አንሰግድም ያሉትን መልሶ እንደሚወጋቸው ነው መጽሐፍ ቅዱስ የሚተነበየው። ለእኛ በዚህ በመጨረሻው ዘመን ላለን ክርስቲያኖች መጽሐፍ ቅዱስ የሚያሳስበን ወይም እንድናደርገው የሚያበረታታን አንድ ነገር አለ። ያለንበትን ዘመን እንድንመረምር ነው። የሚሆኑ ሁኔታዎችን እንድናውቅ፣ የተፈጸሙ ትንቢቶችን፣ ያልተፈጸሙ ትንቢቶችን ምን ሊሆን እንዳለና ያለንበትን ጊዜ እንድንመረምር እንድናውቅ ያሳስበናል። ማወቅም ደግሞ ተሰጥቶናል። ከምንም ነገር በላይ ደግሞ የክርስቶስን ዳግም መምጣት ነቅተን እንድንጠብቅ ያስፈልገናል። ስለዚህ አሁን ስላለንበት ዘመን የእናንተስ ሐሳብ ምንድን ነው? በውስጣችሁ የሚመላለሰው ጥያቄ ምንድን ነው?